ሰላም እንዴት ናችሁ? ዛሬ እስቲ ራት አብረን እንስራ። ዛሬ የሰራሁት ስቴክ እና ቬጅተብል እና ሜሽድ ፖቴቶ ነበረ። በጣም ነበር የሚጥመው፣ በእውነት አታምኑኝም። በጣም ነበር የሚያምረው። ስታዩትም እዩት እንዴት እንደሚያምር። ደግሞ በጣም ነበር የሚጥመው። ሁሉም ሰው በጣም ወዶት ነበረ። እና እዚህ ጋር እንደምታዩት መጀመሪያ ስጋውን ስላይስ ማድረግ ጀመርኩኝ። ነጭ ሽንኩርት መቀመሚያዎቼና ማዘጋጀት ጀመርኩኝ። ከዛ ቴንድራይዝ አድርጌ እሳት እንዲደርሰው ካዘጋጀሁት በኋላ መቀመም ጀመርኩኝ። ነጭ ሽንኩርት፣ የጥብስ ቅጠል፣ ጥቁር ቆንዶ በርበሬ፣ ጨው፣ ማስታርድ፣ ዘይት እና ወይን አድርጌ ቢያንስ ለ1 ሰዓት ያህል ማቆየት አለብን። ከዛ እዚህ ጋር ፎሶሊያውን እያጠብኩኝ ያዘጋጀሁት ነው። ለሜሽድ ፖቴቶ ደግሞ ድንቹን ልጬ ያጠብኩኝ ከዛም ጣድኩት። ትንሽ ጨው አድርጌ ይሄን ደግሞ ፎሶሊያውን ትንሽ ብላንሽ ለማድረግ ነው። ጨውና ትንሽ ቤኪንግ ፓውደር አድርጌ ነበረ። ያው ቤኪንግ ፓውደሩ ትንሽ አረንጓዴነቱን ሳይለቅ እንዲቆይ ያደርጋል፣ ለፎሶሊያው ማለት ነው። ከዛ ድንቹን እንደዚህ ካደረኩ በኋላ ወተት፣ ነጭ ሽንኩርት፣ ትንሽ ጨው፣ ቆንዶ በርበሬ አድርጌ ትንሽ ሰዓት አበሰልኩት እሳት ላይ እና ስሰራ እንዳልኳችሁ ፖድካስቶች እየሰማሁ መስራት በጣም ያስደስተኛል። ከዛ መጠባበስ ጀመርኩኝ። ሽታው በጣም የሚገርም ነበረ። በደንብ ማርኔት አድርጎ ስለነበረ በጣም የሚገርም ሽታ ነበር የነበረው። ከጎንም ቬጅቴብሉን አድርጌ አብሬ ጠበስኩት። ይህ ስጋው በጣም ነው የሚያምረው። አያምርም? ይህን ይመስል ነበረ። ካለቀ በኋላ እንደዚህ የሚያምር ሆኖ ነበር የደረሰው። ከዛ ማቀራረብ ጀመርኩኝ። በጣም ጁሲ ነበረ ውስጡ፣ በጣም ነበር የሚያምረው። እዚህ ጋር እንደምታዩት ከሜሽድ ፖቴቶ ጋር ግን የሚገርም ራትን የበላ ነው። ሁሉም ሰው ወዶት ነበር። ቴንክ ዩ ፎር ዋቺንግ ባይ